ማን የሚባሉ ሰውዬ ሞቱ ተባለ በዜና። ኢራን ላይ ያሉት መሪ ማን ናቸው? አያቶላው ሚኒ ሞቱ ተባለ። ብዙ ሰው ጨቁነዋል አሉ። አሜሪካንም ብቅ ብላ አይ ኢራኖች እንኳን ደስ አለሽ አሉ። ለብዙ ዓመት ያለውን ችግር ነቅየት እስከዛሬ የተነበሩ አሜሪካኖች እግዚአብሔር ልኳቸው ነው። መንፈሳዊ ተልእኮ ነው። ኦሽን አቋርጠው ውቅያኖስ አቋርጠው የሰውየውን ጭንቅላት መቀየር የሚችል ትምህርት የሚሰጡበት መዋለ ነው ያላፈሰሱ። አቤት አቤት ለጽድቅ መጥቶ ከዛ ድረስ ገዳዩም ለጥቅሙ ነው። እኛ ምንም የማናቀው እዚህ ልል እንላለን። ሰው ስለሞተ ልል ከማለት መድኃኔዓለም ይጠብቃል። ዓለም ክፉ ናት። እግዚአብሔር ጅራፍ ያነሳው ለጥቅማችን ነው። አሜሪካ ሚሳኤል ያስወነጨፈችው ለጥቅሟ ነው። ሰውየውን ገላ የሚዘረፍ ነገር ካለ ልትዘርፍ፣ የፈራችሁ ነገር ካለ ልትቀጭ። እኛ አሁን ይህን ነዳጅ አፍልቀን የሆንም ከፍ ያለ የሆነ ነገር ወይ ለኒውክሌራቸው የሚስማማ ነገር ብዙ እንደዛ አይነት ነገር ቢኖረን ውርር ያደርጉናል። መጥተው አባሎ ገደላ ይትጋቧት ምን ባለበት አሞራዎች ይሰበሰባሉ። እንደዚህ ናቸው የሰለጠኑ ሀገራት የሚባሉት። ሰብአዊነታቸው የውሸት ነው። ከጥቅማቸው አንጻር ነው የሚመጡት ወደኛ፣ ከራሳቸው ጥቅም አንጻር። እልፍ ሰው ቢገደል አፍሪካ ላይ ምንም አይመስላቸውም። ያቺ ሀገር ነዳጅ ካላት ግን ቶሎ ምክንያት ፈጥረው አገዳድለው ገብተው መስረፍ። ይሄ ንግግር እኔ እይታ በጣም ትክክልና በጣም እውነተኛ ነገር ነው ብዬ ስላሰብኩ ነው ይሄን ነገር ማጋራችሁና አርኪ ቡርኪ ምናምን ከመስማትና ከማስተላለፍ እንደዚህ አይነት ተናጋሪዎች ይብዙልን። የሃይማኖት አባት ናቸው የሚያስብል ንግግር ሲናገሩ እንደገፋለን እና አባት ስማቸውን አላቅም ግን ተባረኩልኝ። እናንተ ይሄንን ንግግር ስትሰሙ ምን ተሰማችሁ? የኮሜንት ቦታው የእናንተ ነው። ጻፍ አድርጉልኝ። ይመቾት አባት።